ውሏችን ሰላም ጤና ይስጥልኝ። ወደ ተከበራችሁ በዓለም ዳርቻ የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን አይ ሆፕ ይህ ፋሲካ ቆንጆ በዓል እንዳሳለፋችሁ ተስፋ አደርጋለሁ። እንግዲህ ጾመናል፣ ሰግደናል፣ ጸልየናል። እግዚአብሔር ደግሞ ከሞቱ ጋር አብሮ ትንሳኤያችንን ለማድረግ እንግዲህ ስጋውን ቆርሶ ደሙን አፍስሶ አጥንቱን ከስክሶልን በደም በዋጀው መስቀሉ አትሞን እነሆ ይኸው ከትንሳኤው ጋር አብረን ተነስተናል። የመቃብሩ ድንጋይ ፈነቃቅሎ አንስቶ እንደ ፀሐይ በሚያበራው ፊቱና እጆቹ ሰላም ለእናንተ ይሁን በማለት የሰላም አዋጅን ያወጀልን በምህረት እቅፉ ያኖረን በእውነቱ አሁንም እንኳን ለዳግማዊ ትንሳኤ አደረሳችሁ አደረሰን። ታዲያ ውሎዬ የፋሲካ ዝግጅት እንዴት እንደነበረ እና ቆይታችን በዚህ በፋሲካ ውሎ ከዛ በፊት የነበረው እንዴት አድርጌ ለፋሲካ ፕሮግራም እንዳደረኩኝ ያሉትን ነገሮች እንግዲህ እስከመጨረሻው ድረስ ይዤላችሁ መጥቻለሁ። በትዕግስትና በፍቅር በክብር እንድትከታተሉት በአክብሮት ጋብዛለሁ። መልካም ቆይታ። እንደምታዩት እንግዲህ ምግቡ ተሰርቷል፣ እንግዶቼ መጥተዋል። ብዙም ባንሆን ባለነው ቆንጆ በዓል ለማክበር ይኸው ሰብሰብ ብለናል። ጠጁም የነበረኝ ጠጅ እሱን እንግዲህ ለጠጅ ማላስ ነው የሚባለው አይደለ? ማር ጨምሮ በማሳደር እና በማቆየት ከዛ ደግሞ እንደዚህ የመሳሰሉ የተለያዩ የበዓል ምግቦችን ይኸውላችሁ ሞያ ወጥቶ ሰራው እላችኋለሁና እንግዶቼን በፍቅር ተቀብዬ ይህንን ምግቦችን እነሱም ከመጡ በኋላ አንዳንድ ነገሮች አገዙኝ። በተለይ በክትፎ እና በአንዳንድ ነገሮች ታፍታፋሉ። እጅግ በጣም የምንተጋገዝ አንድነታችን የሚያምር ሴቶች ነን። አንዳንዱ ያው ስላልቻሉ ቀርተዋል። አንዳንዱ ደግሞ በጣም ያው አስቸጋሪ ሁኔታ ይሆናል ሰው ቤት ለመሄድ። ለምን የራሳቸው ፋሲካ ደግሞ በራሳቸው ቤተሰቦች ጋር አብረው ማክበር ስለሚፈልጉ እሱም አንድ ሌላ አስቸጋሪ ጊዜ ነበር። እንግዲህ ኔክስት ታይም እግዚአብሔር ለዛ ካለን ካደረሰን ከፋሲካ ይልቅ ለዳግማዊ ትንሳኤ እናሸጋግረዋለን። ካልሆነም ሌላ ቀን እንፈልጋለን። ይህ ደግሞ የቴብሉ ዲኮር ይሄንን ይመስላል። እኛ እንኳን ሴቶቹ በሞሰብ ወርቅ ነው መብላት የምንፈልገው። እንደዛ ነው እኔ ደስ የሚለኝ። ኢትዮጵያን ባህላችንን የሆነ አንድነታችን ህብረታችን ይሄ ነው እና ወንዶቹ እዚህ ጋር ቁጭ ብለው ይበላሉ። እኛ ደግሞ እንደዛ አድርገን እንበላለን በማለት ሞሰቡ ጋር ምግቡን ይሄው እየተጋገዝን እንትኑን እየሰራን ነበር። እዚህ ጋር እየሞላላን ነው። ወንዶቹ በጠረጴዛ ዙሪያ ሳህናቸውን ይዘው እያወጉ እየጠጡና እየበሉ እንግዲህ ቆንጆ ጊዜ ሲያሳልፉ እኛም ደግሞ ያው መያዝ ያለባቸውን ያዙ ብለን እያስያዝን ወደ ሞሰባችን ተመለስን። ሞሰባችን እንደምታዩት የፍስግ በጣፋጭና እጅግ በጣም በደመቀ የፋሲካ የበዓል የፍስግ ምግብ እንደዚህ አሸብርቋል። እኛ ደግሞ በዚህ ሞሰብ በአንድነት ከበነው ይህንን የመሰለ የበዓል ምግባችንን ጾማችንን ፈስገን ፋሲካችን በዓላችን ለማክበር ጠጃችንም ምግባችንም አጠገባችን አድርገን ሁላችንም በዚህ በሞሰብ ዙሪያ ሰብሰብ ብለን ችርስ እየተባባልን ከዛም ደግሞ ምግባችን እየበላን እየተጎራረሰን ይህንን ፋሲካችን ጾመን ጸልየን ሰግደን ጌታችን መድኃኒታችን ኢየሱስ ክርስቶስ በዓሉን ፋሲካውን ይኸው ደስ እንዲለን በተሰጠን ቀን ችርስ እየተባባልን አከበርን። በስተመጨረሻም ኢትዮጵያ ሮም ብዬ የመጠራት ወደ ምድር ቤታችን እንዲሁም ወደ ስቱዲዮ በመውረድ የባህላዊ ነገሮች ተሰቃቅለዋል። መደብ የሚመስል አለ። ሳሩ ተጎዝጉዟል። ሻማው በርቷል።
ሻማው እንደምታዩት በቃ ድምቀቱ ለቤቱ ሰጥቶታል። ሳሩ ተጎዝጉዟል፣ ፈንድሻ አለ፣ ኬክ አለ፣ ቡናው፣ እጣኑ ብቻ ጠበብ ብላ ፍቅርን የምትሰጥ ይህች የባህላዊ ሩማችንን ቡናውን አጫጭሰን ይኸው አሽትቱ እያልን እንግዲህ ፍራሽ ላይ የተቀመጡ ጓደኞቼንም ይኸው ቡናቸውን አሽትቱ በማለት የቡና ቁርስን በማስያዝ ልጆቹ ህፃናቶቹ ቁጭ ብለው ይህንን ፈንድሻ እየበሉ እያስያዙ የሚያምር ኢትዮጵያዊነት ባህልና በዓሉ ድምቀቱ ያምር ነበረ። የቤቱ ሽታ በአጠቃላይ በቃ ጠበብ ብላ ሰብሰብ ብለን የነበረን ፍቅር ደግሞ ከላይ ቤት ሰፊው ቤት ከነበረን የበዓል አከባበር ትንሽ ለየት ያደርገዋል። የበዓል ሙዚቃ በቲቪ እየሰማን የሚያምር የቡና ሴሬሞኒ ጊዜ አሳልፈናል። የቡና ቁርሳችንን ኬካችንን ቆርሰን በልተናል። እንግዲህ እንግዶቼ መሄጃቸውን ስለደረሰ እኔም ደግሞ ልደቴ አፕሪል 29 ስለደረሰ በዚሁ የበርዝዴይ ኬክ ይመስል ይኸው በቅድሚያ ሃፒ በርዝዴይ ቱሚ በማለት እግዚአብሔር የልቦናዬን ነገር አሳክቶልኝ ይኸው እናቴን ላፈላልግ በወጣሁበት የዛሬ አመት ሳይሞላው እናቴን ሁሉንም እህቴንም ወንድሜንም ያገናኘን አምላክ እያመሰገንኩ የዘንድሮ የአፕሪል ልደቴ እንዴት እንደሚመስል ባላውቀውም ለማንኛውም ቡናችንን እየጠጣን ባለቤቴም ይኸው ኬኩን ያዙ እንያዝ እያለ ልጆቹም ወንዶቹም እኛም ሴቶችም የነበረን የበዓል ድምቀት ድባብ ይሄንን ይመስላል። እጅግ በጣም ያምራል። በእውነቱ የከርሞ ሰው ይበለን እላለሁ። የሚያምር የተባረከ እጅግ በጣም ደስ የሚል የበዓል ጊዜ አሳልፈን እንግዶች እንግዲህ አንድ በአንድ እያሉ እየተሰናበቱ ሄዱ። እስከሚቀጥለው እስከምንገናኝ እንግዲህ ደህና ሁኑልኝ ብለን ተሳስመን ተቃቅፈን ቸሩን ተመኝተን ተሸኛኝተናል። ከዛም እንግዲህ እያየናቸው እጃችን ያውለበለብን በሉ ሰላም ግቡ ተባብለን እና ባልዬ ቅፍ አድርገን ይሄ ደግሞ ትላንትና ከባለቤቴ ልጆች ጋር ግሪል በማድረግ እንግዲህ ከበዓል በፊት ዋዜማው ጊዜ ያሳለፉት ነው። እንግዲህ ቆንጆ የበዓል ጊዜ ነበር። ያው የማግስቱንም የፋሲካውንም እንግዶቼን አስተናጋግጄ ከጨረስኩ በኋላ ቤቱን ከባለቤቴ ጋር ጽድት አድርገን የሚተጣጠበውን ዕቃ አጥበን ከጨረስን በኋላ በማግስቱ ይኸው ቤቱ ጸርቶ ጸጥ ረጭ ባለው ሻማዬን አብርቼ እነዚህን የተለያዩ ጣፋጭና የተለያየ ጣዕም ያላቸውን የፍስግ ምግቤን አቅርቤ የራሴ ደግሞ የሆነ ሪላክስ የሚያደርግ ጊዜ በማሳለፍ ቡናዬን በመጠጣት ቸኮሌትን በመብላት የሰኞ የትንሣኤ ክብረ በዓልን በማዳመጥ ይኸው ይህንን በመሰለ ሁኔታ በዓልን አሳልፌያለሁ። በያላችሁበት ሰላም እመኛለሁ። ባይ